ሴት ልጅ ጥበበኛ ስትሆን እነዚህን ሶስት ነገሮች አታደርግም። ሶስተኛው በጣም ወሳኝ ነገር ነው። የመጀመሪያው ኢነርጂዋን ባገኘችው ቦታ ላይ ስትበትን ወይም ስትዘራ አትገኝም። ሰላም ሰላም፣ እንኳን ወደ ቻናሌ በሰላም መጣችሁ። እኔ መክሊት ነኝ። ይሄ የኛ ፐርሰናል ዲቨሎፕመንት የምናወራበት ቻናላችን ነው። ቤተሰብ ካልሆናችሁ ቤተሰብ ሁኑ አሁኑኑ። ወደ ቶፒካችን ስንገባ አንዲት ሴት ጥበበኛ የሚያስብላት የመጀመሪያው ነገር ግቧን ካስቀመጠች በኋላ ኢነርጂዋን በጠቅላላ ሰብስባ ግቧ ላይ ማፍሰስ ትችል ነው። ወደማያስፈልግ ቦታ የሚፈሰው ኢነርጂ ሰብስባ ወይም ቦይ አዘጋጅታለት ወደ ህልሟ ወይም ወደ ህይወት ግቧ ማምጣት ስትችል ነው ያቺ ሴት መጀመሪያ ጥበበኛ ሊያስብላት የሚችለው። ምን እንደሚያዋጣት ምን እንደማያዋጣት ጠንቅቃ ታውቃለች። ለምሳሌ ክለብ ስትጨፍር አታገኛትም። የማይሆን ጓደኞች ጋር ስትውል አታገኛትም። ባጭሩ ጊዜዋን የሚያባክንባትን ነገር በጠቅላላ ወደ ግቧ ማይወስድ ከሆነ ወደ ግቧ ወደ ህይወት ግቧ ማያመራ ከሆነ አታደርገውም፣ ወይም ስታደርገው አታገኛትም፣ ወይም ላለማድረግ የምትጥር ሴት ናት። ሁለተኛው በሜንታል ሄልዟ በፍጹም ድርድር አታውቅም። ፊዚካል ሄልዟን እንደምትጠብቀው ስኪን ኬሯን እንደምትጠብቀው ሁሉ በቋሚነት ሜንታል ሄልዟንም ትጠብቃለች ወይም ትንከባከባለች። ያቆሰላት ማን እንደሆነ የቱ ጋር እንደቆሰለች እና ምን ብታደርግ ከቁስሉ እንደምትድን የምታቅ ሴት ናት። ያቆሰላትን ለማቁሰል ሳይሆን ቁስሏን ለማጽዳት ቁስሏን ለማከም ነው የምትሄደው። ለየት የሚያደርጋትም ይሄ ነው። በሜንታል ሄልዟ መቼም አትደራደርልህ። ኢሞሽናሊ ኢንተለጀንት ናት። ሁል ጊዜ ራሷን አፕዴት ታደርጋለች። የማታውቃቸው ቶፒኮች አይኖሩም። ከብዙ ሰዎች ጋር ብትቀመጥ ራሱ የምታወራቸው ቶፒኮች በጣም ብዙ ናቸው። የምታወራቸው ነገሮች ሁላ ደስ ይላሉ። ጭንቅላቷ ያምራል። በራስ መተማመኗን ማንም አይነቀንቀውም። ምን እንደምትሰራ ታውቃለች። ምክንያቱም ሜንታል ሄልዟን ፕሮቴክት አድርጋለች። በኖሌጅ ራሷን አፕዴት አድርጋለች። ኢሞሽናሊ ራሷን አፕዴት አድርጋለች። እዚህ ውስጥ አሁን ለምሳሌ የሚጠቀሰው መጽሐፍ ማንበብ ሊሆን ይችላል። ለምሳሌ መጽሐፍ ማንበብ ትወዳለች፣ ዶክሜንተሪዎችን ትወዳለች። ሎጂካሊ ከሚያስብ ሰው ጋር የሚያምር ኮንቨርሴሽን አላት። ንግግሯ ሁላ ደስ ይላል። ልክ አፏ ሲከፈት የምታወጣው ቃሎች በጣም ደስ የሚሉ ቃሎች ናቸው። ሰውን ሊስቡ ሰውን ሊማርኩ የሚችሉ ቃሎች ናቸው። ከአፏ ማር ይንጠባጠባል እንደማለት ነው። ሶስተኛው ፋይናንሻሊ ኢንዲፔንደንት ለመሆን ትጥራለች ወይም ናት። ፋይናንሻሊ ኢንዲፔንደንት አለመሆን የሞራል ጉዳት ነው የሚያስከትለው። ምን ማለት ነው? እናንተ ላትወስኑ ትችላላችሁ። በራሳችሁ ላይ የሚያስተዳድራችሁ ሰው ሊወስንባችሁ ይችላል። በራሳችሁ ላይ የምትፈልጉትን ነገር ለማድረግ ትገደባላችሁ። ገደብ ተቀምጦላችኋል። ያንን ገደብ ለማለፍ ሲባል ከዛ ገደብ ለመውጣት ሲባል እራሳችሁን መቻል አለባችሁ። ስለዛ ገና ፈርዘር የምታስቡ ከሆነ እራሳችሁን ሳትችሉ ራሳችሁን ማዘዝ ሳትችሉ ያንን ግብ ለማሳካት ይከብዳችኋል። ስለዛ ያ ሁሉ አሁን ከነገርኳችሁ ያ ሁለቱ መሰረት ፋይናንሻሊ ኢንዲፔንደንት መሆን ነው ማለት ነው። ምክንያቱም ሜንታል ሄልዛችሁንም ልትጠብቁ ከፈለጋችሁ ፋይናንሻሊ ኢንዲፔንደንት ሆናችሁ ነው። ምክንያቱም ፋይናንሻሊ ዲፔንደንት መሆን ራሱ ሜንታል ክራይሲስ ሊያመጣ ይችላል። ምክንያቱም እናንተን የሚያስተዳድራችሁ ሰው ምን አይነት የሞራል ጫና እንደሚያሳድርባችሁ አታውቁም። ስትገቡበት ነው የምታውቁት። የዛኔ ሶሉሽኑንም አብራችሁ እያስኬዳችሁ ነው ማለት ነው። በፋይናንሳችሁ ራሳችሁ ማስተዳደር የምትችሉ ከሆነ ያንን ነገር እያስቀራችሁ ነው የምትሄዱት እንደማለት ነው። ሶ ፋይናንሻሊ ኢንዲፔንደንት መሆን ለሴት ልጅ በጣም ወሳኙ ነገር ነው። እነዚህ ሶስቱ ነገሮች መጀመሪያ ኢነርጂን ፕሮቴክት ማድረግ፣ ሁለተኛ ሜንታሊ ራስን መጠበቅ ወይም የአእምሮ ጤናችንን መጠበቅ። አንድ ሳይካትሪ እንደውም ሲል የሰማሁት ምንድነው ያለ አእምሮ ጤና የለም ይላል። እውነቱን። ጥበበኛ ለመሆን አንዲት ሴት እዚህ ጋር መታየኝ ቪዲዮ እያየች ከሆነ ማድረግ የሚጠበቅባት የመጀመሪያው ኢነርጂዋን መሰብሰብ፣ ኢነርጂዋን ወደ ግቧ ማድረግ። ይሄ ማለት ግብ ሊኖራት ያስፈልጋል እንደማለት ነው። ሁለተኛ ሜንታል ሄልዟን መጠበቅ ነው። በየትኛውም ኮስት ሜንታል ሄልዟን መጠበቅ፣ ሰልፍ አዌርነስ፣ ሰልፍ ስቲም፣ ሰልፍ ኮንፊደንሷን መገንባት ነው። ሶስተኛው ነገር ደግሞ እና ዋነኛው ፋይናንሻሊ ኢንዲፔንደንት መሆን ነው፣ ወይ ፋይናንሻሊ ኢንዲፔንደንት ለመሆን መጣር ነው። እነዚህ ሶስቱን ነገሮች አንድ ሴት አሟላች ማለት
ምን አይነት ጠንካራ ሴት ልትሆን እንደምትችል አስባችሁታል? ምንም ላይሳካበት የሚችልበት መንገድ ምንድን ነው? ምንም የለም። ሌሎችም ተጨማሪ ነገሮች አሉ። ለዛሬ ያመጣሁላችሁ እነዚህን ሶስቱን ነው። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ቤተሰብ ካልሆናችሁ ቤተሰብ ሁኑ። በሚቀጥለው በአሪፍ ቶፒክ እንገናኛለን። ይሄ ፐርሰናል ዲቨሎፕመንት የምናወራበት ቻናላችን ነው። አመሰግናለሁ።